وقل رب زدني علما. بسم الله الرحمن الرحيم. وجاءوا على قميصه بدم كذب قال بل سولت لكم أنفسكم أمرا فصبر جميل والله المستعان على ما تصفون. بسم الله والحمد لله وصلى وسلم على نبينا وحبيبنا رسول الله وعلى آله وأصحابه ومن والاه. أما بعد، فقد قال الله تعالى: أعوذ بالله من الشيطان الرجيم: وجاءوا على قميصه بدم كذب قال بل سولت لكم أنفسكم أمرا فصبر جميل. أما لنا صبر جميل. الصبر الجميل هو الذي لا شكوى فيه، سموتا وكسا كسسا يللبت صبرا جميل من بالوه. ሶስት ወይም አራት ቀውል አለ في تفسير كلمة فصبر جميل والله المستعان على ما تصفون. صبر جميل እናታችን አይሻ ብለውታል። እናታችን አይሻ ጨዋ ናቸው፣ የጨዋ ልጅም ናቸው። የሆነ ድርጊ ብድግ ብሎ ፍሬ እንዳላቸው ብሎ ነብዩን ለማጥቃት ስማቸውን ለማጥፋት ቤቱን ለማጥቆር ሲፈልግ ወደ ኋላ የዘገዩት እኮ የሆነ ጎረምሳ ቀጥረው ነው ብሎ አንድ ሙናፊቅ ሰወኩን አወቅ። ሙናፊቁ ወሬ ሲያወራ የዋህ ሰው ተቀብሎ ይነሳው፣ ዱንያውም አኺራውም ይጠፋ። የሰማችሁትን ወሬ ሁሉ አታው። እናታችን አይሻ ረዲየላሁ ዐንሃን ለማማትና ስማቸውን ለማጥፋት የሞከሩት ሙናፊቆች የበድር ሙጃሂድ የነበሩትን ሷሐቦች እንኳን ትልቅ እርምጃ 80 እንዲገረፉ አስደረጓቸው። በወሬ የሚመስል ወሬ እንኳን ቢያወራችሁ ሙናፊቅ አትማሉት፣ ፋሲቅን አትማሉት፣ ይታራ ቀስ ብሎ ይታይ ላሉ። አልሙሂም ነቢዩላህ ዩሱፍ ዓለይሂ ሰላም 11 ወንድሞች ነበሯቸው። ከ11ዶቹ ወንድሞች መካከል በቅናት ተነሳስተው ነቢዩላህ ዩሱፍን ዓለይሂ ሰላም ውሃ ጉድጓድ ላይ እንዲጣል የወሰኑት አካላት ጥለውት እንዳይታወቅባቸው በሌሊት እያለቀሱ መጡ። ወጃኡ አባሁም ዒሻአን የብኩን። ወይኔ 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 ኧረ ወይኔ ኧረ ወንድሜ ኧረ ወንድሜ እያሉ ነው የገቡ። ሰው አንተ በውሸት እንዴት እንባ ይመጣለታል? ለነገሩ ጨለማን ተንተርሰው ነው የመጡት። ልክ እንደገቡ ምንድነው ነገሩ አሉ። አባትየው ንቁ ናቸው። ያ አባና አሏቸው፣ ኢና ዘሀብና ነስተቢቁ፣ እኛ ልንሽቀዳደም ልንወዳደር ሂደን ፈተረክና ዩሱፈ ዐንደ መታዒና፣ ዩሱፍን ዕቃችን ጋራ ጓዝ ጠባቂ አድርገን አስቀምጠነው፣ ፈአከለሁ ዚብ፣ ተኮላው በላብን አላቸው። ወማ አንተ ቢሙእሚን ለና፣ አንተ መቼም እኛን አታምነንም፣ ወለው ኩና ሷዲቂን፣ እንኳን ያልሆነውን አይነት ነገር ብንሆን እንኳን እውነተኛ እንኳን ብንሆን አታምነንም አሏቸው። ለማስተማመኛ ይሆን ብለው የሚጋለጡበትን ሌላ ነገር ደግሞ አመጡ። ወጃኡ ዐላ ቀሚሲሂ ቢደሚን ከዚብ፣ የውሸት ደም ቀሚሱን ጀላብያውን ለቅልቀው አመጡት። ልክ ሲያዩት ይሄ ደም ምንድነው? የዩሱፍ ደም መሆኑ ነው የሞተው። ተኩላ በልቶት ተኩላ ታዲያ
ስጋ መርጦ ልብስ አንስቶ ገልጦ ነው እንዴ ታፋ የሚገነጥለው? ያገኘውን ይቆርጣል እንጂ። ገባቸውና ቃለ በል ሰወለት ለኩም አንፉሱኩም አምራን ፈሰብሩን ጀሚል ወላሁል ሙስተዓኑ ዐላ ማ ተሲፉን አሏቸው። ጥለውት ሄዱ ነቢዩላህ ዩሱፍ። ባዕዱ ሙፈሲሪን ቀኑን ሙሉ በዙሪያው እሳቸውን ውሃ ጉድጓድ ጨምረው ምን ይከሰት ይሆን ለማለት እስከ ማታ ድረስ ጠብቀዋል ጉድጓዱ አካባቢ ላይ። ባዕዱ ሙፈሲሪን 3 ቀን በተከታታይ ምግብ የለ ምን የለ እዛ ውሃ ጉድጓድ ብቻቸውን ነበር የነበሩት ብለው። አላ ኩሊ ሓል ነገሩ በዚህ ላይ እንዳለ አላህም አርሐሙ ራሒሚን ነው። ነቢዩላህ ያዕቁብንም በጣም ነው የሚያዝንላቸው። የሕፃን ልጅ ጌታ ነው። ለሕፃን ረሕመት አለው አላህ፣ ለሽማግሌም ረሕመት አለው። ፈሊዛሊክ ሙፈሲሮቹ ቁል አዑዙ ቢረቢ ናስ በሕፃን ልጆች ጌታ እምላለሁ እጠበቃለሁ ማለት ነው አሉ። መሊኪ ናስ በወጣቶቹ ንጉሥ እጠበቃለሁ። ኢላሂ ናስ በአዛውንቶቹ አምላክ በአላህ እጠበቃለሁ ማለት ነው አሉ። አላህ ረቡ ናስ የሁሉም ተንከባካቢ ነው። በተለይ ግን የሕፃን ልጅ ይሄ ሁሉ ከመሆኑ ጋር የወሰነው ውሳኔ ስላለ ሊየቅضي الله أمرا كان مفعولا ራሱ የወሰነውን ለመተግበር ሲል 3 ቀን ሙሉ እዛው ላይ እንዲቀመጡ አላህ አደረገ። ከዛስ ስሙት ወልለም وجاءت سيارة فأرسلوا واردهم فأدلى دلوه قال يا بشرى هذا غلام وأسروه بضاعة والله عليم بما يعملون وشروه بثمن بخس دراهم معدودة وكانوا فيه من الزاهدين وجاءت سيارة نقاديوش متو والله فأرسلوا واردهم وحاك جاتشون يوسف ودا تكتتبت ወደ ተወረወረበት ውሃ ጉድጓድ አካባቢ ውሃ ቀጃቸውን ላኩት። እዛም ደረሱ። ፈአድላ ደንወህ ውሃ ቀጂው ባልዴውን ወደ ውሃ ጉድጓዱ ውርውር አደረገው። ነቢዩላህ ዩሱፍም ያንን ውሃ ጉድጓድ የተላከውን ባልዲ ሲያዩ ባልዴው ላይ ሄደው ወጣው ቁጭ ብድግ እየሳበ ሲያወጣ በጣም የሚያምር ሕፃን ልጅ ነው። ቃለ ይሄንን ውሃ ጉድጓዱን ውሃውን የሚጎትተው ሰው እያለ ያ ቡሽራ ወይ መሻሬ አለ፣ ወይ ደስታዬ፣ ሃዛ ጉላም የሚያምር ሕፃን ልጅ ይኸው አለ። ወአሰሩሁ ቢዳዓ ውሃ ቀጂዎቹ በርከት ያሉ ነበርና ሌሎቹ ነጋዴዎች አይተው እንጋራ እንካፈል እንዳይሏቸው በሸቀጥ መልኩ ሚስጥር አድርገው ያዙታል። አላህ ወላሁ አላህ ዓሊሙን ቢማ ያዕመሉን ይህም ሆነያ የሚሰራውን ያውቃልና ስለሚያውቅበት ይህንን ደብቀው ያዙት። ወሸረውሁ ሸጡታል አላህ ወስደው ቢተመኒን ደራሂመ ማዕዱደህ በጣት የሚቆጠር ጥቂት በሆነ ርካሽ ዋጋ ሸጡት። ወካኑ ገዢዎችም ሆነ ሻጮቹ ነበሩ ፊሂ በዩሱፍ ጉዳይ ሚን ዛሂዲን የማያውቁ መሃይም ቸልተኞች ነበሩ። ነቢዩን እብኑ ነቢይን እብኑ ኸሊል ራሕማን መሆኑን አያውቁም። ወካኑ ፊሂ ሚን ዛሂዲን አላህ። አጃኢብ ነው። ነጋዴዎች የድሮዎቹ ነጋዴዎች እንደሆኑ አይደል። የአሁኖቹ ነጋዴዎች የንግድ ምስጢር በሚል ፈሊጥ የትብብር ስሜት የላቸው። አንተ የምታመጣውን ዕቃ ሌሎቹ እንዳያውቁብህ ቻይና መሄድህን እንኳን እንዳያውቁ ዱባይ የሄድክ አስመስለው
የምትገዛበትን ቦታ ፋብሪካውን ደብቀው ነው የሚገዙት። ሲመጡም ጉምሩክ ሰራተኞች ናቸው እንጂ ምስጢር የሚያወጡትን ነገር እንትን እያስመጡ ነው ብለው ማን ምን እንዳስመጣ እንኳን አይታወቅም። ምንድነው ስትለው የንግድ ምስጢር ይላል። እዚህ ሱቅ ከከፈትክ ከጎንህ ያንተን አይነት ዕቃ የያዘ ከከፈተ ጠላት ነው። ከነዘር ማንዘርህ ነው የሚረገመው። ለምን? የስግብግብነት ስሜት ውስጣቸው ስላል። የድሮዎቹ ሁኔታውም አይመችም፣ ደግ ሰውነትም አያጡም፣ እንደዛሬው አይደሉምና ማንም ነጋዴ ሲሄድ በግሩፕ ነው የሚሄድ። በጀማ 500 ነጋዴ ያለውን ሙሉ ሸቀጥ በግመል፣ በአህያ፣ በበቅሎ፣ በፈረስ ጭነው ይጓዛሉ። መሳሪያ ይዘጋጃል፣ የሚጠብቅ ውሃ የሚቀዳ ይዘጋጃል፣ የሚላላክ ሰራተኛ ይቀጠራል። የእግር ጉዞ ካስፈለገ አንበሳም ጅብም እባብም ሌላም ነገር ከመጣ የሚጋፈጥ ጠላትም ከመጣ የሚዋጋ በጋራ ሆኖ ችግሮችን የሚወጣ ግሩፕ ይቋቋምና እንደውም ከበሮ ተመቶ ወጡ ተብሎ ተሸኝቶ መጡ ተብሎ አቀባበል ተደርጎ ነው። ኃይለኛ ከበሮ ተመቶ ነው ነጋዴዎቹ የሚገቡት። የድሮዎቹ እንደዚህ ናቸው። ነቢዩላህ ዩሱፍ ዓለይሂ ሰላም በተወረወሩበት ውሃ ጉድጓድ ውስጥ በተጣሉበት ዕለት ነጋዴዎቹ በዛ አካባቢ እንዲያልፉ ቢኢዝኒላህ ወቢመሺአቲላህ ጀለ ጀላሉ አላህ አድርጎ ነበር። ወጃት ሰያረቱን ነጋዴዎቹ መጡ። ነጋዴዎቹ በዛ አላፊዎቹ ሰያራ የተባሉበት ምክንያት ለእነሁም ዩክሲሩነ ሰይራ ጉዞውን ስለሚያበዙ ነው። ሰያር ማለት በቃ ስራው አመሉ መጓዝ የሆነ ነው። የሙያ ባለቤት ነው እንዲህ የሚጠራው። በዚህ አገላለጽ በቋንቋ ደረጃ የሚጠራው ቋሚ ሙያው ሲሆን፣ ለምሳሌ የእርሶ ስራ ስጋ ማረድ፣ ከብት ማረድ፣ ስጋ መቆራረጥ፣ መሸጥ ከሆነ ስማቸው ምን ይባላል? ጀዛር ይባላል። ወይም ደግሞ ሸቀጣ ሸቀጥ የሚሸጥና ግሮሰሪ ላይ የተሰማራ ከሆነ በጥቃል ይሉታል። ወይም ደግሞ ሁል ጊዜ በቃ መደብደብ፣ በሰይፍ መምታት፣ መቁረጥ፣ መግደል ከሆነ ቀታል ይባላል። ይሄ የሙያ መገለጫ ነው። ሰያር ማለት ተጓዦች፣ ቋሚ የሆነ ነጋዴዎች ማለት ነው። እነሱ ሄዱ። እዚህ አካባቢ ላይ እንረፍ ተባለና አረፉ። ከዛም በኋላ ውሃ ፈለግ አለበት። እንግዲህ ውሃ 500 ኪሎ ሜትር ተሸክመ ውሃ አትሄድም። መካከል ላይ ያልቃል ወይ ይሞቃል። ሂዶ በአካባቢው እየጠለግ ከብቶችህንም እያጠጣህ አንተም እየጠጣህ እየታጠብክም እየተጠቀምክ ነው የምትሄደውና እዛ ነጋዴዎቹ እዛ ያልፋሉ። እዛ ሲያልፉ ውሃ ፈልጉ ይባላል። ውሃ ፈልጉ ሲባል ውሃ መፈለጊያ መንገድ አሞራ ነው የሚያዩት። ለጥ ያለ ሜዳ ላይ አሞራ እንደዚህ ብለው አሻግረው ወፍ እዚህ አካባቢ ካለ ውሃ አካባቢ ላይ ወፍ ይበዛል። ለምሳሌ አሁን እዚህ ከብት የታረደ ቢኖር ወይ ጅብ የበላው እንስሳ ካለ እዛ አካባቢ ላይ አሞራዎቹ ይታያሉ። የማሽተትም በርቀት የማየትም አቅም ስላላቸው ሄዶ አላህም ወፈቃቸው። እነሱም በምልክት አገኙት። ይህ ጉድጓድ ያለበት አካባቢ ላይ ሰፍረው ስለነበረ ሰዎቹን ላኩና እዛ ቦታ እንዲገኙ አደረጉ። ወጃአት ሰያረቱን ፈአርሰሉ ዋሪደሁም። ዋሪድ ማለት ውሃ ቀጂ ማለት ነው። እሱን ላኩት። እሱ ደግሞ የሚቀዳው በባልዲ ነው። የድሮ እንግዲህ ከውሃ ጉድጓድ ነው የሚጠለቀው ታውቃላችሁ። ቃለ ተዓላ ፈአድላ ውሃ ቀጁ ላክ ካደረገ ደልወሁ አኮሌውን ወይም ደግሞ ባልዲውን ውሃ መቅጃ ባልዲውን ወደ ታች ለቀቀው። ከዛስ 3 ቀን ቁጭ ያሉት ባዕዱል ሙፈሲሪን 1 ቀን ብቻ ነው የዋሉት ብለው 3 ቀንም ቢሆን በአላህ ጥበቃ ነው፣ 1ም ቀን ቢሆን የአላህ ጥበቃ ነው። አላ ኩሊ ሓል ሕፃን ልጅ አንተ ሰው ጭካኔው ሱብሓነከ ረብ ሕፃን ልጅ ከነ ህይወቱ ውሃ ጉድጓድ ውስጥ ሰው ይከታ አጂብ እኮ ነው። እነሱ ልክ ውሃ የሚቀዱበትን ባልዴ ሲለኩት ባልዴው ላይ ሂደው ተንጠለጠሉ። ሲንጠለጠሉ እነሱ መሳብ ጀመሩ። የቁል ሙፈሲሩን
አንድ ሰውና እዛ አካባቢ ያለው ሰው መሳብ መቻሉ እድሜያቸው ለጋ መሆኑን ይጠቁማል። ስንት ዓመታቸው ነበር አይታወቅም፣ ግን ልጅ እግር ነበር። በውሃ ባልዴ መንጠልጠል የሚችሉ ደረጃ፣ በገመድ የሚሳቡ ደረጃ ከደረሱ ልጅ ነበሩ አሉ። ከዛም በኋላ ደስ ብሏቸዋል። ያ ቡሽራ አሉ። ቃለ ያ ቡሽራ ማለት አይ ያ ቡሽራየ ወይ ደስታዬ ወይ መሻሬ አሉ። ምን አገኘ ስሏቸው ሃዛ ጉላም ይኸው ልጅ ይኸው ያገኘሁት ማለት ባጭር ነው የሚያወሩት እነሱ። ይኸው አገኘሁት ሲያዩት ጨረቃ የመሰለ ልጅ ማ በቃ ጥሩ ባሪያ ተገኘ አሉ። ባዕዶቹ ምን አሉ? ልክ ይሄንን እንዳሉ ወንድሞቹ አልሄዱም ነበር ይሉ። አይ የኛ ነው የኛ ባሪያ ነውና የኛ ባሪያ ነው፣ ምን ካልገዛችሁም ብር ካልከፈላችሁ አንሰጣችሁም አይሉ። ሰው ፍልብደም ውሃ ጉድጓድ ላይ ለቀውት ከሞት ከተረፈ በኋላ አረ ባሪያ አይደለሁም ወንድሞቼ ናቸው ተጣልተውኝ ነው ካለ በፊት ያረጉትን እግሩን የሰበሩትን እጁን የደበደቡትን ያውቃል። ይገንዱኛል ብሎ ፈርቶ ዩሱፍ ዝም ባሪያችን ነው ስብስ። ለነገሩ ሌላ ነገር ከመጣም 11 አይደሉ እነዛን ውሃ ቀጆች ገለውም የሆነ ነገር ሁሉ ሊያደርጉ ይችላል። እንደገና እሱንም ሊገሉት ይችላል። ከምገደል ባርነቱ ይሻለኛል ብሎ እሺ ብሎ ተቀበለ አለና ወሸረው ወላሁ አዕለሙ ቢማ ያዕመሉን። እነዚህም ሁሉ እነዛ የሚሰሩትን አላህ ያውቅ ነበር። ወሸረውሁ ገዙት አላላ። ማን ነው ገዢ? እነዚህ ውሃ ቀጂዎቹ ያገኙት እነሱ አይደል እንዴ? ቢሆን እኒህ ሙጅሪሞች መጡና የኛ ባሪያ ነው። ግን መሸጣቸውን ነው እንጂ ያዩት ገዢውም ሆነ ሻጭ የዩሱፍን ማንነትና ትልቅነት አልተገነዘቡ። ሲሸጡም ወሸረውሁ ሸጡት ቢተመኒን በኽሲን ቅናሽ በሆነ ዋጋ። ምን ያህል? ደራሂመ ማዕዱዳ የሚቆጠር ብር ነው። ባዕዱ ሙፈሲሪን 24 ድርሃም ነው የሸጡት። ሁለት ድርሃም ተካፍለውታል። ብሩን ተቀብለው ተከፋፈሉት። ሌሎቹ ላይ 40 ይደርሳል። 40 ቢሆን 60 ያሉ አሉ። ቢሆንስ እሱ ወሸረውሁ ቢተመኒን በሆነ ዋጋ ሸጡት። በኽሲን ውዳቂ ቅናሽ በሆነ ዋጋ ደራሂመ ማዕዱዳ። ሌሎቹ ሙፈሲሮች ወሸረውሁ ማለት ገዙት አይደለም ሸጡት ማለት ነው። ማን ነው ሻጩ? ወንድሞች ውሃ ጉድጓድ ውስጥ አስገብተውትም ሲወጣ እንደገና ሸጡት። ወሸረውሁ ቅድም ያልኳችሁ ገዙት ነው ገዢዎቹ። አሁን ደግሞ ወሸረውሁ ሸጡት ማለት ነው። ሻጩ ሄዶ ያው ማነው አንድ ነው የሚሆነው። ወካኑ ፊህ ሚነ ዛሂዲን ዩሱፍን በተመለከተ ምንም የማይገባቸው ነበሩ። ዛሂድ ይባላል። ገዋ ሞኝ፣ ጥቅም ያለው ነገር ጥቅም ያለው የማይመስለው ነበር። ሰደቀላሁ አልዓዚም። አላ ኩሊ ሓል ነቢዩላህ ዩሱፍ አደብ ያዙ። ለነገሩ ለነቢይነት አላህ አጭቷቸዋል። እጅግ በሚገርም መልኩ ጠብቋቸዋል። ከጥበቃው አንዱ ቀልባቸው እንዲበረታ ማድረጉን። አንተ በላእ ላይ ሆነህ ከተረጋጋህ፣ እስር ቤት ላይ ሆነህ ከተረጋጋህ፣ ውሃ ጉድጓድ ላይ ሆነህ ከተረጋጋህ፣ ልጅ ሞቶብህ ከተረጋጋህ፣ ፈሶብሩን ጀሚሉን ወላሁል ሙስተዓኑ ዐላ ማ ተሲፉን የሚል ስሜት ውስጥህ ላይ ካለ በቃ አንተ የአላህን ክብካቤና ጥበቃው ሊከተልህ የሚገባ ሰው ነህ ማለት ነው።
እውነትም ያ ቡሽራ የምትለው አንተ ነህ እንጂ የሆነ ባሪያ ሕፃን ልጅ ያገኘ በብር የሚሸጥ ያገኘ ሰው አልነበር። ወካኑ ፊሂ ምን ዛሂድን ሆኖ ያላወቁ አለቁ ነውና ትልቅን ሰው ጨዋውን እንደ ባሪያ ሽጠው ለመጠቀም አይሹም ነበር። وقال الذي اشتراه من مصر لامرأته أكرمي مثواه عسى أن ينفعنا أو نتخذه ولدا وكذلك مكنا ليوسف في الأرض ولنعلمه من تأويل الأحاديث والله غالب على أمره ولكن أكثر الناس لا يعلمون ولما بلغ أشده آتيناه حكما وعلما وكذلك نجزي المحسنين ሻጮቹ ዘመዶቹ ሆነው ወንድሞቹ ሆነው የውሃ ቀጂዎቹ ገዢዎቹ ሆነው እንደተባለው ግብይቱ ካለቀ በኋላ ይዘውት ሲሄዱ ነጋዴዎች የሰፈሩበት ቦታ ወአሰሩሁ ቢዳዓ ምንድነው ስሏቸው እዚህ ውሃ ስንቀዳ የሆነ ባሪያ የሚሸጥ አግኝተን ተደራድረን ገዝተን አሏቸው። እንደ ባሪያ ነው እንዲያሏቸው። አዎ ወአሰሩሁ ሌሎች ነጋዴዎች እንዳይጋሯቸው በሚስጥር ያዙት። ቢዳዓተን ሸቀጥ አድርገው ያዙት ትልቁን ሰው አለ። ይህ ወራዳ ሰው ትልቁን ሰው ነው እንደዚህ ማዋረድ የሚፈልገው። አላ ኩል ሐል ይዘውት ሄዱ። ገበያ ቀረበ። ገበያ ላይ ሲቀርብ ሁሉም ሰው ተረባረበበታል። እኛ ንግዛ። በኋላ ብጥብጥ ሲፈራ አይ ይሄ መንግስት ይግዛው እንጂ ግለሰብ ከገዛው ችግር ነው እንጋደላለን ተባባሉ። የሀገሪቱ የምስር አዚዙ ንስር የንጉሱ የገንዘብ ሚኒስተር የሆነ ወይም ደግሞ ከፍተኛ ባለሟል የሆነ አካል አጋጣሚ ልጅ የለውም ነበርና እኔ ልግዛዋል። በቃ መንግስትማ ከገዛው ይግዛው ተብሎ ለሱ ተሸጠለት። يقول ابن كثير رحمه الله وكان مسلم ነበር ለአጋጣሚ። وقال الذي اشتراه من مصر ከግብፅ አገር የገዛው ሰውዬ አለ አላህ ስሙን አልተከሰው የገዛው ሰው لامرأته ለሚስቱ አላት አክሪሚ مثوار የዝህን ልጅ አኗኗርና መቀመጫ አክብረሽ አሳምረሽ ያዢ አላት። ዓሳ አን የንፈዓና ሊጠቅመን ይችላል፣ አው ነተኺዘሁ ወለዳ ወይም ልጅ አድርገን እንይዘዋለንና በደንብ አርገሽ አሳምረሽ ያዢ አደራ አላት። ከዛም በዛ መሰረት ተንደላቆ መኖር ጀመረ። ወከዛሊክ ከውሃ ጉድጓድና ከሞት እንዳተረፍነው ሁሉ መከና ለዩሱፍ ፊል አርድ ቆይቶም ዘግይቶም ቢሆን ለዩሱፍ መሬት ላይ ሙሉ ነገሩን አመቻቸንለት አላህ። ወሊኑዓሊመሁ ሚን ተእዊል አልአሓዲስ የህልም ትርጉምንም አብረን አያይዘን አስተማር ነው። እነሱ ለመግደል ፈለጉ፣ እኛ እንዳይሞት አደረግን። እነሱ ዝቅ እንዲል እንዲዋረድ አደረጉ፣ እኛ ደግሞ ከፍ አደረግን። ማንም ሰው ዝቅ ሊያረጋችሁ ቢፈልግ አላህ ካልፈለገ አይሳካም። ለው አነ ልኡመት እጅተመዓት ዓላ አን የضሩከ ቢሸይእን ለም የضሩከ ኢላ ቢሸይእን ቀድ ከተበሁ ላሁ ዓለይክ ሩፊዐት ልአቅላሙ ወጀፈት ልሱሑፍ ነውና እኛ ከፍ አደረግነው አላህ። እንዴት ወላሁ ጋሊቡን ዓላ አምሪህ የእሱ ትእዛዝ የእሱ ሐሳብ ያላህ ሁሉንም የሚያይል ስለሆነ እኛ ያልነው አይሮ አሸነፈ አላህ። ወላኪን አክተር ናስ ነገር ግን አብዛኛው ሰው ላ ያዕለሙን
የአላህ መሺአ የሱ ትእዛዝ የሱ አምር የበላይ መሆኑን ብዙ ሰው አያውቅም። እሱ ከፍ በል ሲል ከፍ ትላለህ፣ ዝቅ ሲያደርግ ዝቅ ትላለህ። ለአላህ ስትሆን ዝቅ ከፍ ያደርግሃል፣ ለአላህ ሳትሆን ዝቅ ያደርግሃል። ወማ ተሻኡነ ኢላ አንየሻእ አላሁ ረቡል ዓለሚን። ወለማ በለገ አሹደሁ የሕፃን ልጅ ቆይቶ የኖረውን ያህል ኑሮ ብርታቱ አካለ ብርታት ላይ ሲደርስ አተይናሁ ሑክመን ወዕልማ ጥበብንና እውቀትን ጀባ ነው። ወከዛሊከ ነጅዚል ሙሕሲኒን እንዲህ አርገን ማንንም ደግሰው እንዲህ አርገን እንመነዳለን። ይታወቅልን እኛ ባህሪ ያላላህ ሱብሓነከ ረቢ ላኢላሃ ኢላ አንተ። ነስአሉላህ ዐዘ ወጀል አን ዩወፊቀና ሊማ ዩሒቡ ወየርዳህ ወአን የርዙቀና አልኢኽላስ ፊል ቀውሊ ወልዐመል وأن يهدينا إلى الحق وإلى طريقه المستقيم. اللهم اهدنا واهد بنا واجعلنا سببا لقضاء يا رب العالمين. سبحانك اللهم ربنا وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.